ሰላም ጤና ይስጥልኝ። እንዴት ናችሁ? በጌታ በኢየሱስ ክርስቶስ ፍቅር የሚያወዳችሁ ወንድሞቼና እህቶቼ ዛሬ አንድ ቃል ይዤ ወደ እናንተ መጥቻለሁ። እርሱም በኤፌሶን መልእክት ላይ የሐዋርያ ጳውሎስ መልእክት ወደ ኤፌሶን ሰዎች ላይ ነው። ምዕራፍ 1 ላይ ያለ ትንሽ እናወራለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ይህ ጸጋና ሰላም ከማን ነው? ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እናንተ ከማንም ሰው እኮ አላለም። የሆነ ከጎረቤታችን ወይም ከሆነ ከባለስልጣን ሰው እኮ አላለም። ወይም እኔ እናንተ ትልቅ አድርገን ከምናስበው እኮ አላለም። ጳውሎስ በኤፌሶን ላይ ምንድነው እያለ ያለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር ሁሉም የሆነ ነገር ወደ እናንተ ይሁን። ከማን? ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል ማለት ነው። መልካም እና ምዕራፍ 1 ቁጥር 3 ላይ ደግሞ ምን ይላል? በክርስቶስ በሰማያዊ ስፍራ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንዲሁ እዚህ ቃል ላይ ለመቆየት ብዙ ጊዜ ለመቆየት ስፍራ ይሰጣል ልብ ውስጥ። ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሜን። ምክንያቱም በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት በሁሉ ነገር የባረከን ምንድን ነው? አሁን ተባርካችኋል፣ እንደዚህ ሆኖላችኋል ይባላል በቸርች። መልካም ጥሩ ነው። ነገር ግን በረከት ምንድን ነው ስንል የእግዚአብሔር ስጦታ የሆነ ልጁን ኢየሱስ ክርስቶስ ማወቅ የሰማያዊ ስፍራ የመንፈሳዊ በረከት ሁሉ በረከት ነው፣ ምንጭ ነው። ኢየሱስ ክርስቶስ የነገሮች ሁሉ ምንጭ፣ የነገሮች ሁሉ የበረከት ምንጭ ነው ማለት ነው። ሰው ክርስቶስ ኢየሱስን ካላወቀ በዚህ ምድር ብዙ ነገር ቢኖረው ብዙ ነገር ቢያገኝ በረከት አይደለም እሱ። በረከት ራሱ ክርስቶስ ኢየሱስ ፐርሰኑን ከእርሱ ጋር መተዋወቅ፣ በእርሱ አምኖ በእርሱ ድኖ መኖር ነው ማለት ነው። እና ምን ይላል እዚህ? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እግዚአብሔር አባታችን በክርስቶስ ኢየሱስ ዓለም ሳይፈጠር በእርሱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር መረጠን ይላል ማለት ነው። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስላለ እርሱ ልጆች ልንሆን አስቀድሞ ወሰነን። ማን? እግዚአብሔር። በማን? በክርስቶስ። ስለዚህ ወንድሞቼ አስቀድማችሁ የተወደዳችሁ ናችሁ። አስቀድማችሁ የተመረጣችሁ ናችሁ። አስቀድማችሁ በክርስቶስ ኢየሱስ በእግዚአብሔር አብ ፍቃድ የተመረጣችሁ፣ ክርስቶስ ኢየሱስ ስለእናንተ የሞተ ክቡር ሕይወቱን ዋጋውን የከፈለ ነው ማለት ነው። በውድ ልጁም እንዲያው የሰጠን የጸጋው መጠን ይመሰገን ዘንድ ይህ በውድ ልጁም እንደ ጸጋው መጠን ባለጠግነት በደሙ የተደረገ ቤዛነታችን አገኘን። ስለዚህ ያ በረከት እያለው ያለ ከቁጥር 1 እያነበብነው የመጣ ነው። ምንድን ነው? በደሙ የተደረገ ቤዛነታችን አገኘን። በማን ደም? በክርስቶስ ደም ቤዛ አገኘን። ቤዛ ማለት ስለ አንድ ነገር አንድ ሰው በሆነ ሰዎች ቢታገትና ገንዘብ በእርሱ በገንዘብ ቢፈታ ማለት ነው። ያ ገንዘብ ቤዛ ይሆናል። ለዛ ሰው 1 ሚሊዮን ብር 2 ሚሊዮን ከፍለ ለዛ ሰው ታስወጣው፣ ያ ሰው ነፃ ይሆናልና ያ ገንዘብ ቤዛ ሆኖ ይሰጣል ማለት ነው። እኔ እናንተም በኃጢአታችን ሙታን ሳለን ክርስቶስ ስለ ኃጢአታችን ሞተ፣ ስለ ኃጢአታችን ተሰጠ፣ ቤዛ ሆነ፣ በእኔና በእናንተ ምትክ ሞተ ማለት ነው። ስለዚህ ምን አደረግን ማለት ነው? የበደላችን ስሬት አገኘን ማለት ነው። እና ቁጥር 8 ላይ ምን ይላል? ጸጋው በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ አሰቡ የፈቃዱን ሚስጥር አስታውቀናል። ይህ የእግዚአብሔር ፈቃድ ሚስጥር ነው። የአንድ ባለስልጣን ወይም የአንድ ታዋቂ ሰው ሚስጥር አይደለም። በክርስቶስ ኢየሱስ የእግዚአብሔር ፈቃድ የእግዚአብሔር ሚስጥር አውቀናል ማለት ነው። በክርስቶስ ለማድረግ እንደወደደ እንደ አሰቡ የፈቃዱን ሚስጥር አስታውቆናልና በዘመነ ፍጻሜ ይደረግ ዘንድ ያለው አሳቡ በሰማይና በምድር ያለው በክርስቶስ ኢየሱስ ለመጠቅለል ነው እያለ ይቀጥላል። ስለዚህ ቤዛነታችን ያገኘነው፣ ፍቅራችን ያገኘነው፣ እኛነታችን ያገኘነው በማን ነው? በክርስቶስ ኢየሱስ ነው።
ስለዚህ ወንድሞቼ ማንም ሰው ክርስቶስ ኢየሱስ አንተ ጌታዬ ነህ፣ አንተ መድኃኒቴ ነህ፣ አንተ ዕረፍቴ ነህ፣ አንተ ብርታቴ ነህ፣ አንተ ስለ ኃጢአቴ ሞተሃል፣ አንተ ስለ እኔ ደምተሃል፣ አንተ ስለ እኔ ዋጋ ከፍለሃል ብሎ በክርስቶስ ኢየሱስ ቢያምን የዘላለም ሕይወት አለው። ክርስቶስ ኢየሱስ ቤዛ ተደርጎ ለእኔና ለእናንተ ተሰጥተዋል። ወዳችኋለሁ። ተባረኩ። ጌታ ይባርካችሁ።